የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልታስፈራራን አትችልም ሲሉ ኢራንን እያስጠነቀቁ ይገኛሉ። ጦርነቱ እስኪያበቃ ድረስ ደግሞ የሆርሙዝ ወሽመጥን እንደማትፈታና እንደማትለቅ ኢራን እየተናገረች ትገኛለች። ኢራን ደግሞ በበኩሏ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ትንኮሳን እየፈጸመች እንደሆነ ዓለም አቀፋዊ የዜና ምንጮች እየነገሩን ይገኛሉ። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ እሁድ ሚያዝያ 11 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች ዓለም ደግሞ እንዴት እንዳረፋፈደችና የትላንት ውሎ እንዴት እንደነበረ ከዓለም ጉያ እስከ ኢትዮጵያ እምብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም በመካከለኛው ምስራቅ እስካሁን የቀጠለው ውጥረት አሜሪካ ወይም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ልታስፈራራን አትችልም የሚል ምላሽ እንዲሰጡ አስገድዷቸዋል። ፕሬዝዳንት ትራምፕ የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካስታወቀ በኋላ በሰጡት ምላሽ ቴሄራን ልታስፈራራን አትችልም አሉ። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ ለጋዜጠኞች የተናገሩት ትራምፕ ሊያስፈራሩን አይችሉም ብለዋል። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ቴሄራን ላለፉት 47 ዓመታት እንደነበሩት ለማታለል እየሞከሩ ነውም ብለዋል። የኢራን ባለስልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ያሉት ትራምፕ አሜሪካን እንድታስፈራራ አትፈቅድም ብለዋል። አሜሪካ ጠንካራ አቋም ትወስዳለች ሲሉም አክለው ጨምረው ነግረዋል። ፕሬዝዳንቱ አክለውም ኢራንን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃ እንደሚሰጡ ተናግረዋል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ካስታወቀች በኋላ የኢራን አብዮታዊ ዘብ የነዳጅ ጫኝ መርከብ ላይ ተኩስ መክፈቱም ተሰምቷል። የኢራን አብዮታዊ ዘብ መሳሪያ የታጠቁ ጀልባዎች ነዳጅ ጫኝ መርከብ ላይ ተኩስ መክፈታቸውን የገለጸው የዩኬ የባህር ትራንስፖርት ማዕከል ነው። አብዮታዊ ዘቡ በነዳጅ ጫኝ መርከቡ ላይ የተኮሰ ቢሆንም የመርከቢቷ ሰራተኞች በደህና ሁኔታ ላይ መሆናቸውንም አያይዞ ገልጿል። ከዚሁ ከሆርሙዝ መዘጋትና ከመካከለኛው ምስራቅ ደግሞ ሳንወጣ ኢራን ጦርነቱ እስኪያበቃ ድረስ የሆርሙዝ ወሽመጥን ለመቆጣጠር ቁርጠኛ መሆኗን የደህንነት ምክር ቤቱ እያስታወቀ ይገኛል። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ቴሄራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናዊ ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነኝ አለች። የሀገሪቱ ደህንነት በበላይነት የሚቆጣጠረው ምክር ቤቱ ክትትሉንና ቁጥጥሩን የሚያደርገው በወሽመጡ የሚተላለፉ መርከቦችን መረጃ በመሰብሰብና የይለፍ ወረቀት በመስጠት እንዲሁም ለተገቢው አገልግሎት ክፍያን በመቀበል መሆኑን አስታውቋል። የደህንነት ምክር ቤቱ በማህበራዊ ሚዲያ ላይ በሰጠው መግለጫ ጠላት የመርከቦችን መተላለፊያ ለማስተጓጎልና የባህር ላይ እገዳን ተግባራዊ ማድረግ እስከቀጠለ ድረስ ኢራን ይህንን የተኩስ አቁም ጥሰት አድርጋ ትቆጥረዋለችም ብሏል። በተጨማሪም የሆርሙዝ ወሽመጥን በሁኔታዎችና ውስን በሆነ መልኩ እንዳይከፈትም ታደርጋለች ሲል አክሏል። ጦርነቱን ለማቆም ስለሚደረገው ድርድር ምክር ቤቱ ቴሄራን አሜሪካ ያቀረበችውን ምክረ ሐሳብ እየገመገመች ሲሆን እስካሁን ምላሽ እንዳልሰጠችም አጣቅሶ ገልጿል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ተኩስ እንደተከፈተባቸው የቢቢሲ አማርኛ ዜና ይነግረናል። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑም ታውቋል። መርከቡና ሰራተኞቹ ደህና መሆናቸው የዩኬ ማሪታይም ንግድ ስራዎች ገልጿል። ከዚህ ውጪ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል ሶስት ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድም መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውም ምንጮች እየገለጹ ይገኛሉ። ለዛሬው ለመጨረሻ ወሬያችን አርገን የያዝነው ኢራን የሆርሙዝ ወሽመጥን በመዝጋት የወሰደችው እርምጃ ትራምፕ ጦርነቱ በቅርብ በስምምነት እንደሚፈታ መናገራቸውን አጠራጣሪ አድርጎታል የሚል ወሬ ይሆናል።
በሆርሙዝ ወሽመጥ ምን እየተፈጠረ እንደሆነ በእርግጠኝነት መናገር ከባድ ሆኗል። በብሔራዊ መገናኛ ብዙሃኑ የተላለፈው የኢራን ወቅታዊ መልእክት አሜሪካ በወደቦቹ ላይ የጣለችው እግድ ተፈጻሚነቱ በመቀጠሉ ምክንያት የሆርሙዝ ወሽመጥ በድጋሚ ተዘግቷል የሚል ነው። እንደ ቴህራን ከሆነ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችው እግድ አሁንም ተፈጻሚ ነው ማለታቸውን ገልጿል። ኢራናውያን ከጥቂት ቀናት በፊት ወደ ነበርንበት እንመለሳለን እያሉ ሲሆን ይህም ወሽመጡ በኢራን ጦር ቁጥጥር ስር ተመልሷል ማለት ነው። እስካሁን ከዋይት ሃውስ የተሰጠ ምላሽ አልተሰማም። በዋሽንግተን ዲሲ ሌሊቱ ተገባዶ አዲስ ቀን ሲጀመር መስማታችን ግን አይቀሬ ነው። ትናንት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ሙሉ ለሙሉ እንደተከፈተና ለንግድ መርከቦች መተላለፊያነት ዝግጁ መሆኑን ያበሰሩትን ዜና ማየት አልተቻለም። በተመሳሳይ ጊዜ የተከማቸውን የበለጸገ ዩራኒየም አሳልፎ መስጠትን ጨምሮ ኢራን ያቀረቧቸውን መደራደሪያዎች ሙሉ በሙሉ በሚባል ደረጃ ተቀብላ መስማማቷን ገልጸዋል። ይህን ስምምነት ግን ኢራን ሐሰት ነው ብላለች። ትራምፕ ከቴህራን ጋር ትልቅ ስምምነት መፈጸማቸው የማይቀር እንደሆነም አያይዘው ጠቁመዋል። በኢራን የተወሰደው እርምጃ ይህን ስምምነት እውን የሚያደርግ አይመስልም። አሁንም ድረስ በሁለቱም ወገኖች የሚወጡ የሚዲያ መልእክቶች ከትዕይንቱ በስተጀርባ ጸጥ ያለውን ዲፕሎማሲያዊ ጥረት ያካተተ ስለመሆኑ ማወቅ ከባድ ነው። ባለፈው ሳምንት በፓኪስታን ያለ ውጤት የተጠናቀቀው ንግግር ተከትሎ ሁለቱ ወገኖች ሁለተኛ ዙር ንግግር ያደርጋሉ የሚል የተወሰነም ተስፋና ምንጭ አለ። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንዲህ አረፋፍዳለች። እንዲህ አይነት ወሬዎችንና እንዲህ አይነት መረጃዎችን ማግኘት የምትፈልጉ ከሆነ ይህንን ወሬ ነጋሪ የተሰኘው ዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እየጠየኩኝ ለወዳጅ ዘመዶቻችሁ ደግሞ እንደነዚህ አይነት ትኩስ ወሬዎችን ለማጋራት ላይክ እና ሼር እያደረጋችሁ እንድታደርሱላቸው ስል ጠይቃለሁ። የእነዚህን ወሬዎችን ለማጠናቀር ሀገራዊ የመረጃ ምንጮች እንዲሁም ደግሞ ቢቢሲ አማርኛን ጨምሮ ዓለም አቀፋዊ የዜና ምንጮችን ተጠቅሜያለሁ። በሰላም ዋሉ። ጤና ይስጥልኝ።